ጸግሽ እንኳን አደረሰ። ኃይሉ ጸጋዬ ነው ስሜ። እሺ ብዙ ሰዎች በአባቴ ስም ነው የሚጠሩኝ፣ እንዳትቆርጠው። ብዙ ሰዎች በአባቴ ስም ነው የሚጠሩኝ። እነሱ በአባቴ ስም የሚጠሩኝን ሰዎች እጅጉን ነው የምወዳቸው። ለምን አባቴን ስለምወደው በሚገባ መጠሪያ ስለሆነ። እሺ ኃይሉ ጸጋዬ ወይ እንኳን አደረሰ። እንኳን አብሮ አደረሰ ለጌትነት 68ኛ ዓመት የልደት በዓል እንኳን አደረሰ። እንግዲህ አከባበሩ በጣም ደስ ይላል፣ ልብ ያሞቃል። የጥበብ ጓደኛ መምህር፣ ብዙ የተማረ ለሀገር ባለውለታ ለቀጣይ ትውልድ ይሄ ነው ተብሎ ማይገለጽ አሻራዎች በስራዎቹ አሻራውን ያሳረፈ በአንተም ስያሜ እንግዲህ ሎሬት የሚል ስያሜ እንዲያገኝ ያደረገው ስራው ነውና በስራ እንደዚህ መከበር ምን ትላለህ አንተ? እንግዲህ ለዚህ ትልቁ ነገር ይሄ አጠገብ የሚገኘው ተፈራ ወርቁ ነው። የኛ አገር ያልታደለ አገር ነው። አገሩ ሳይሆን አስተዳደሩ ይሄ ተቋሞቻችን የተበላሹ ናቸው። ጌትነት ከዚህ የበለጠ ክብር ይገባዋል። አሁን እኔ በአደባባይ በህዝብ ፊት የኢትዮጵያ ህዝብ በተወከለበት ሊሰጠው የሚገባውን ትልቁን ክብር እንዲሰጠው አድርጊያለሁ። ይሄን ደግሞ ሌሎች ምን ሄዳቸው ፕሮሰሶች አሉ። ህዝቡ ተቀብሎታል። ሎሬትነት የሚገባው ሰው ግን እያከበር ነው ያለ ነው ግለሰቦች ነው። አሁን ተፈራ እኔ ጓደኞቹ ተፈሪ አበበ ባልቻ እንደዚህ ነን ያለ ነው እና ይሄ የተጠራው አይደለም። ተቋማት ደረጃ እንደ ጌትነት እኔ አይነት ሰዎች እንደነ ተፈሪ አለሙ አይነት ሰዎች እንደነ ማን ያዘዋል እንደሻው አይነት ሰዎች እንደነ አበበ ባልቻ አይነት ሰዎች እንደነ ኤልሳቤጥ መላኩ አይነት እነ ጀማነሽ ሰለሞን አይነት ለሰሩት ነገር ክብር በአደባባይ በህዝብ ፊት በመንግስታትና በተቋማት ሊሰጣቸው ይገባል። አሁን እኛ የሰጠነውን ክብር ማንም አይወስድበትም። ገብቶሻል? ህዝብ ነው የሰጠው። በቃ አለቀ። እኔ የወከልኩት አርቲስቱና ህዝቡ ነበረ፣ ተሰጥቶታል። ማንም አይወስድበትም። ወደፊት ይሄ በተቋማት ደረጃ ሊቀጥል ይገባል። የሚሰማ ሰው